መተቱም እድሳቱም ይታሰራል። የተበደለውም የተቀማውም የተዘረፈውም በተለያየ አጋንንት ተይዞ ሀብት ንብረቱም አእምሮ ዕውቀቱ የተበተነበት ትዳር ሰላም የሌለው ከቤተሰብ ጋር የሚጋጭ ስራ ወይም ትዳር እምቢ ያለው የተለያየ ችግር ያለበት በቅዱስ ገብርኤል ቃል ኪዳን ድነትን ያገኛል። ሰላም ቤተሰብ እንዴት ናችሁ? ዛሬ ወደ ሸዋ ተጉዘን በመንዝላለው ምድር ዘብር ደብረ ምሕረት ቅዱስ ገብርኤልን ታሪክ እነግራችኋለሁ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ ያረጋችሁ ቤቱን አበረታቱ። አመሰግናለሁ። ተአምረኛው ዘብር ቅዱስ ገብርኤል ቤተክርስቲያን የተመሰረተው በ4ኛው መቶ ክፍለ ዘመን በውል ባይታወቅም ከቀደም አባቶች ሲነገር እንደቆየና እንደሚነገረው በንግስት አድህና ዘመነ መንግስት ነው ተብሎ ይገመታል። ምክንያቱም የኦሪት ሊቅ ካህናት የእንበረም ልጅ የህዝብ ባርክ የልጅ ልጅ አጽርቀ ዲዊ በንግስት አድህና ዘመነ መንግስት መንዝና አጥምቆ አብያተ ክርስቲያንና እንዳቀና ታሪክ ያስረዳል። በቀደምት ከቀኑነት ከተመሰረቱት እጅግ ጥቂት አብያተ ክርስቲያን መካከል አንድ ተአምረኛውና ጸብሉ ፈዋሽ ዘብር ቅዱስ ገብርኤል አንድ ነው። ደብረ ምሕረት ተብሎ ስያሜ የወጣለት